ጋይዝ አሁን ዩቲዩባችን እንዴት እንደምንከፍት ነው የማሳያችሁ። በኮምፒውተራችሁ ነው የምትከፍቱት። በስልካችሁም በኮምፒውተር መክፈት እንችላለን። ስለዚህ አሁን ኮምፒውተር ላይ እንዴት እንደምትከፍቱ መጀመሪያ ዩቲዩብ ፕላትፎርማችሁን ትከፍታላችሁ። ወይም ደግሞ እዚህ ጋር ከከፈታችሁ በኋላ እዚህ ከላይ እንደምታዩት ሳይን ኢን የሚል አለ። እዚህ ጋር ትመጣላችሁ። ስልካችሁ በሚሆንበት ጊዜ ከታች እዚች አካባቢ ዩ የምትላለች እሷን ነው የምትጫኑት ማለት ነው። ስለዚህ በኮምፒውተር ስለሆነ አሁን የማሳያችሁ እዚችኛዋ ጋር ሳይን ኢን የምትለዋን ትጫናላችሁ አንድ ጊዜ። ከዛ በኋላ እኔ እነዚህኞቹ አካውንቶች ስላሉኝ እዚህ ጋር ታዩዋቸዋላችሁ። እናንተ ምንም ላይኖሩ ይችላል ማለት ነው። ካላችሁ እንደዚህ ይመጣሉ ማለት ነው። ከዛ በኋላ እዚህ ጋር እንደዚህ ሌላ ዩዝ አናዘር አካውንት የሚለውን ትጫኑትና ልክ እንደዚህ ይከፍትልናል ማለት ነው። ከዛ በኋላ እዚህ ጋር ኢሜል አስገባ ይላል። ይሄኛው አዲስ ሳይሆን የነበራችሁን ለመክፈት የሚጠቅማችሁ ነው። አዲስ ከሆነ መክፈት የምትፈልጉት፣ ስለዚህ እኛ አሁን አዲስ ነው መክፈት የምፈልገው። ስለዚህ ይህን ክሬት አካውንት የሚለውን እንጫነዋለን። ይህን ስንጫነው ፎር ፐርሰናል ዩዝ ነው፣ ለቻይልድ ነው፣ ለሌሎች ቢዝነሶች ነው ይላል። ስለዚህ እኛ የምንለው ለፐርሰናል ዩዝ ነው የምንለው ማለት ነው። የመጀመሪያውን ትጫኑታላችሁ። ከዛ በኋላ ልክ እንደዚህ ይመጣላችኋል። አሁን ይህ የመጀመሪያ ስማችሁን እና ሁለተኛ ወይም ደግሞ የአባታችሁን ስም የምታስገቡበት ነው የመጀመሪያው። እዚህ ጋር ላይ ለምሳሌ አሁን ማዕረግ ብሎ ይመጣል። ያኛው አካውንት ስላለ ባይ ዲፎልት ልክ እንደዚህ ያመጣዋል ማለት። እናንተ የፈለጋችሁትን መጻፍ ትችላለ። ለምሳሌ የሆነ ነገር እስኪ ቴክ እንበለው፣ እስኪ ቴክ እንበለው እና ይሄኛውንም ልክ እንደዚሁ ኢትዮጵያ እንበለው፣ ቴክ ኢትዮጵያ፣ ቴክ ኢትዮጵያ እንበለው እና እንጻፍ። በራሱም ሲስተሙ እያመጣልን ነው ማለት ነው። ስለዚህ ይሄኛውን እንጽፋለን። ስለዚህ ይሄ ቴክ ኢትዮጵያ የሚለው የአካውንቱ ስም ይሆናል ማለት ነው። ከዛ ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ ቤዚክ ኢንፎርሜሽን የምታስገቡበት ነው ይሄኛው መቼ እንደተወለዳችሁ ወሩ ነው የምታስቀምጡት። እዚህ ጋር ሰሌክት አድርጋችሁ ታስቀምጣላችሁ። ለምሳሌ ሴፕቴምበር አልኩኝ። እዚህ ጋር ላይ ቀኑን ነው የምታስቀምጡት። ለምሳሌ 12 እሺ። እዚህ ጋር ደግሞ ዓመተ ምህረቱ 18 ዓመት ቢያንስ በትንሹ 18 ዓመት እንዲሞላ አድርጋችሁ ትጽፋላችሁ ማለት ነው። ስለዚህ በትንሹ ቢያንስ 18 እንዲሞላ 2000 ማለት አለብን በእኛ ማለት ነው። በእነሱም እንደዛው ማለት ነው። ከዛ በኋላ እዚህ ጋር ጀንደራችሁን ጾታ ወንድ ሴት የሚለውን ለምሳሌ ወንድ ብዬ ስለዋለሁ ማለት ነው። ከዛ ኔክስት የሚለውን እጫናለሁ ማለት ነው። ከዚህ በኋላ እናንተ የጂሜላችሁ ስም አሁን ለምሳሌ እንደፈለጋችሁ ራሳችሁ መስጠት ትችላላችሁ። ወይም ደግሞ ራሱ ሲስተሙ እንዲሰጣችሁ ከፈለጋችሁ ጌት ኤጂሜል አድሬስ ትሉታላችሁ ማለት ይሄን ትጫኑታላችሁ ማለት ነው። ከዛ በኋላ እነዚህን በራሱ ይሰጣችኋል ማለት ነው። ስለዚህ ኢትዮጵያ ቴክ2 @gmail.com ይላል። ቴክ ኢትዮጵያ 399 @gmail.com ይላል ማለት ነው። ስለዚህ ለምሳሌ እኔ የመጀመሪያዋን ስኪል ልምረጥለትና ኔክስት ስለዋለሁ ማለት ነው። ከዛ በኋላ እዚህ ጋር ፓስወርድ የምታስቀምጡበት ነው። ፓስወርዳችሁን አሁን ለምሳሌ ይሄን ታጠቡትና ለምሳሌ ልክ እንደዚህ ላድርግና እንደዚህ ላድርግ እስኪ 8 ዲጂት መሆን አለበት። ቆይ እስኪ ይሄኛውን ኦኬ ይሄኛውንም እንደዚሁ
እንደዚህ ተመሳሳይ የሆነ ፓስወርድ እሰጠዋለሁ ማለት ነው። ሴንድ እንለዋለን፣ ኔክስት እንለዋለን። ይሄኛውን አልፈልግም እንለዋለን። የኛው አካውንት ነው። ስለዚህ ይሄ እስካን መደረግ አለበት። ልክ እንደዚህ ካመጣ እስካን እናደርገዋለን ማለት ነው በስልካችን። ከዚህኛውን ቢጫዋን ሊንክ ትጫኑታላችሁ። በዚህ አይነት መልኩ ፕሮሰስ ያደርግላችሁና የስ ኮንቲኒው የሚለውን ትጫናላችሁ ሲያመጣላችሁ ቦታውን የት እንዳ ኦኬ በስልካችን ስካን ካደረግነው በኋላ ልክ እንደዚህ ይሆናል ኮምፒውተራችን ላይ። ከዛ ሪካቨሪ ኢሜል ጨምርበት ነው የሚሆን። ሌላ ኢሜል ካላችሁ እዚህ ጋር ማስገባት ትችላላችሁ፣ ግን ይህን ስኪፕ ማለት ትችላላችሁ ጋይስ። ይህን ስኪፕ ስንለው አያችሁት ቴክ ኢትዮጵያ ይልና አካውንታችን ይመጣል ማለት ነው በዚህ መልኩ። ከዛ በኋላ ኔክስት እንለዋለን። ኔክስት ስንለው እዚህ ጋር የሚያሳያችሁ እዚህ ጋር የምንስማማ አሁን ለምሳሌ በምትከፍቱበት ጊዜ የምትስማሙት ነገር ነው ይሄኛው። ስለዚህ ይሄኛውን ወደ ታች ታወርዱና ቀጥታ ይችኛውን አይ አግሪ የምትለዋን ትናኳታላችሁ። ከዛ በኋላ በዚህ አይነት መልኩ ፕሮሰስ ያደርግና ወደ ውስጥ ያስገባችኋል ማለት ነው። ከዛ ወደ ስልካችሁ የሚላክ ኪውአር ኮድ ወይም ደግሞ ፎን ነምበር ካለ ታስገባላችሁ ማለት ነው። ቬሪፋይ ለማድረግ በምን አይነት መልኩ ቬሪፋይ እናድርገው ነው የሚለው። ፎን ነምበር ነው ወይስ አሁንም በኪውአር ኮድ ነው ይላል። ለምሳሌ በኪውአር ኮድ ካላችሁ ይሄኛውን መልሶ ልክ እንደቀደሙ ቬሪፋይ ለማድረግ ድጋሚ ይጠይቀናል ማለት ነው። ከእንደገና ይሄንን እንትን ማለት አለብን። አሁን ለምሳሌ እኔ በኮድ በስልካችሁ ሲል በስልክ ያላረኩበት ምክንያት ምንድን ነው? ሌላ አካውንት ከፍቼበት ስለነበረ ስልኩን ከመጠን በላይ ተከፍቶበታል እንዳይለኝ ነው። ስለዚህ ይህንን መልሼ በኪውአር ኮድ ይሄኛውን አነሳውና ከእንደገና እከፍታለሁ ማለት ነው። ይህ እስከ ያሳያችሁ ቀጥታ ያኛውን ስካን በሚሆንበት ጊዜ ስልኬ ጋር በስልኬ በካሜራ ስካን አድርጌ ከዚህኛው ጋር ስልኬን ባይ ዲፎልት ሳስገባው ማለት ነው ልክ እንደዚህ አድርጎ ይሄኛውን ይከፍተዋል ማለት ያልፋል ማለት ሲስተም። ስለዚህ በዚህ አይነት መልኩ ከፍቻለሁኝ። ከዚህ በኋላ የሚቀጥለው ምንድነው መሰላችሁ ጋይስ? እዚች ጋር ትታያለች ቲ ብላ እዚህ ፕሮፋይል ላይ መታለች። ቴክ ኢትዮጵያ ትላለች። አሁን ኮምፒውተር በሚሆንበት ጊዜ እዚህ ጋር እንዳልኳችሁ ዴስክቶፕ ሳይት ምናምን አትሉም፣ ግን ስልክ በሚሆንበት ጊዜ ዩቲዩብ ስቱዲዮ ቱልና እዚህ ጋር ትመጡና ዴስክቶፕ ሳይት ማድረግ አለባችሁ። ምክንያቱም ስልካችሁ ልክ እንደ ኮምፒውተር እንዲያገለግላችሁ። ይሄ ግን ኮምፒውተር ላይ ስለሆነ የተከፈተው ቀጥታ እዚህ ጋር ትመጡና ክሬት ቻናል የሚለውን መንካት አለባችሁ፣ ወይም ደግሞ የትኛዋን መክፈት አለባችሁ ማለት። ስለዚህ ዋና ፖይንቷ የትኛዋ ነች? በዚህ አይነት መልኩ አምጥቶልኛል። ቴክ ኢትዮጵያ ይላል። እዚህ ጋር ፕሮፋይል ፒክቸር ነው። በቀጣይ ቀስ እያላችሁ ይህን ታስተካክሉታላችሁ። ስለዚህ ዋናው ይሄኛው ነው ማለት ነው። ከዛ በኋላ እዚህ ጋር ትመጡና ክሬት ቻናል የሚለውን እዚህ ጋር እንደምታዩት ይሄኛውን ትጫኑታላችሁ ማለት ነው። ልክ እንደዚህ ያደርግና ይከፍትላችኋል። ስለዚህ አሁን ዩቲዩባችሁን ቻናሉን ከፍታችኋል። ስሙ እዚህ ጋር እንደምታዩት ቴክ ኢትዮጵያ ላይ በዚህ አይነት መልኩ ክሬት ማለት ነው። ይችኛዋን ክሬት ስታደርጓት ዩቲዩብ ስቱዲዮ የምትለዋን ያመጣላችኋል በቀጥታ። በዚህ አይነት መልኩ እዚህ ጋር ፋይል ወይም ደግሞ ቪዲዮ የቀረጻችሁት ካለ አስገቡ ነው የሚላችሁት። አሁን ለጊዜው የለንም እንለዋለን።
ከዛ በኋላ ዌልካም ቱ ዩቲዩብ ስቱዲዮ ይላችኋል። ኮምፒውተሩ ላይ ስለሆነ ቀጥታ ያለው ማለት ነው። በስልክ ከሆነ ግን ዩቲዩብ ስቱዲዮ ብላችሁ ጉግል ላይ ክሮም ላይ ሰርች አድርጋችሁ ነው የምታመጡት ያንን። ይሄ ከሆነ ግን ቀጥታ እንደምታዩት በዚሁ በራሱ ጊዜ ያመጣላችኋል። ኮንቲኒው ትላላችሁ ማለት ነው። ከዛ ወደ ሲስተሙ ወደ ዩቲዩባችሁ ገብታችኋል። ቻናል ኮንተንት አለ እዚህ ጋር፣ ዳሽቦርድ አለ እዚህ ጋር እንደምታዩት የስ ዳሽቦርዱ አለ። ሙሉ የሰራችሁትን የምታዩበት ነው። እዚህኛው ጋር አፕሎድ የተደረጉ ቪዲዮዎችን የምታዩበት ነው። ከዛ ኮንተንቶችን የምታዩበት ነው። እዚህ ጋር የተለያዩ ኮንተንቶች አሉ የምትሰሯቸው፣ እነሱን እዚህ ጋር ታገኟቸዋላችሁ። ከዛ አናላይቲክስ አለ። አናላይቲክስ የምንለው እዚህ ጋር የምትሰሩትን ስራ በእያንዳንዱ የምታዩበት ነው ማለት ነው። ስለዚህ የዩቲዩባችሁ የቻናላችሁን እድገት የምታገኙት እዚህ ነው፣ ወይም ደግሞ የምታዩበት እዚህ ጋር። የመጀመሪያው እዚህ ጋር እንደምታዩት ምን ያክል ቪው እንደታየ የሚመዘግብላችሁ ነው። እዚህ ጋር ደግሞ ሰዓቱን ያክል ነው፣ ምን ያክል ሰብስክራይብ አላችሁ እያለ የሚመዘግብበት ነው። ከዛ እዚህ ጋር ደግሞ በቃ ማለት እዚህ የምትሰሩ ስራ እዚህ ጋር ሁኑ ወደ ላይ አንዴ ከፍ ሊል ይችላል፣ ዝቅ ሊል ይችላል፣ ምናምን ኮንቲኒዩስሊ ሊያድግላችሁ ይችላል። ይሄ እንደ ስራችሁ የሚወሰን ሆኖ እዚህ ጋር ይሆናል ማለት ነው። ከዛ በኋላ እዚህኛው ጋር ሰብስክራይበር ቁጥሩ የሚገኝበት ቦታ ነው። ችኛዋን አጥፋትና ከዛ በኋላ ይሄኛውን ታያላችሁ። ሰብስቲቱት ሰብታይትል አለች እዚህ ጋር፣ ኮሚኒቲ አለ እዚህ ጋር ገንዘባችሁን የሰራችሁትን ገንዘብ የምታዩበት ነው። ስለዚህ ይሄኛው ምንድነው ማለት ነው? አጠቃላይ ዩቲዩባችሁ ጋር አካውንታችሁን ፕሮሰስ እያደረጋችሁ እያያችሁ የምትከታተሉበት ይሆናል ማለት ነው። ይሄኛው ዳሽቦርድ ነው። ቻናላችሁ እዚህ ጋር ምን ያክል ሰብስክራይበር አለው የምታዩበት ነው። ከዛ ደግሞ ይሄኛው በ28 ቀን ውስጥ ምን ያክል ቪው አገኛችሁ፣ ምን ያክል ዎች ታይም አገኛችሁ የምታዩበት ይሆናል ማለት ነው። ይሄ አፕሎድ የሚደረጉ ወይም ደግሞ የሚጫኑ ቪዲዮዎችን የምጭኑበት ይሆናል ማለት ነው። ከዛ ዋናው ነገር ግን ገንዘብ የሚሰራ ዩቲዩብ ነው። አሁን ይሄ ለምሳሌ የት ነው የምታዩት፣ እንዴት ነው ሞኔታይዝ የምታደርጉት የሚለውን እዚህኛው ጋር ነው የምታዩት ማለት ነው። ይሄ በጣም ወሳኝ የሆነ ሴቲንግ ነው ማለት ነው። እና እዚህኛው ጋር ስትመጡ አሁን ለምሳሌ እርን ይላል። አሁን ሞኔታይዜሽን ኢዝ ኖት አቬሌብል ኢን ዩር ሎኬሽን፣ እኛ ባለንበት ሀገር ሞኔታይዝ ማድረግ አይቻልም ማለት ነው። ወይም ደግሞ አካውንታችሁ ገንዘብ ሊሰራ አይችልም ማለት ነው። ዋይ ለምን ከተባለ ኢትዮጵያ የዩቲዩብ ፓርትነር ወይም ደግሞ አባል አይደለችም ማለት ነው። ስለዚህ ኢትዮጵያ ላይ ሆነን አሁን ገንዘብ ምንም የፈለገ ብንሰራ ተከፋይ አንሆንም ማለት ነው። ስለዚህ ምን ማድረግ አለብን በሚባልበት ጊዜ ሌሎች ሀገሮች ጋር ወይም ደግሞ የዩቲዩብ ፓርትነር አባል የሆኑ ሀገሮች ጋር ማድረግ አለብን አካውንታችንን። እንዴት ነው የምናደርገው በሚባልበት ጊዜ እዚህ ጋር ታች እንደምታዩት እዚህኛው ጋር ስለዚህ አፕዴት ዩር ሎኬሽን የሚል አለ። እዚህኛው ጋር ሎኬሽናችንን አፕዴት ማድረግ አለብን። ይህን ትነኩትና ልክ እንደዚህ ያመጣላችኋል፣ ሴቲንጉን ያመጣላችኋል። ከዛ እዚህ ሁለተኛው ጋር ትመጡና እዚህ ጋር ቤዚክ ኢንፎርሜሽን የምታስገቡበት ነው። እዚህ ጋር ትመጡና ኪቦርድ አለ እዚህ ጋር ደግሞ ቦታ የምትለዩበት ቦታ ወይም ደግሞ ለምሳሌ አሁን እዚህኛው ጋር ስትመጡ ያስመረጣችኋል። የተለያዩ የዩቲዩብ ፓርትነር የሆኑ ሀገራቶችን ያስቀምጥላችኋል። ከእነዚህ ውስጥ አሁን አንደኛውን ማድረግ ትችላላችሁ። በቀጣይ የኛም ሀገር እንግዲህ በምትቀላቀልበት ጊዜ ይህኛው እዚህኛው ጋር ኢትዮጵያ የሚል ይኖራል። አሁን ለጊዜው የለም ማለት ነው። ስለዚህ በኢጅፕት ማድረግ ትችላላችሁ፣ በኬንያ ማድረግ ትችላላችሁ፣ ኮሎምቢያ ምናምን፣ ሳውዲ አረቢያ የመሳሰሉት እዚህ ጋር ያለው ሀገራቶችን ማስገባት ትችላላችሁ ማለት ነው። ዩናይትድ ኪንግደም፣ ዩናይትድ ስቴትስ፣ ሳውዝ አፍሪካ እዚህ ጋር እንደምታዩቸው እነዚህ ሀገር ላይ መስራት ይቻላል ማለት ነው። ለምሳሌ ዩናይትድ ስቴትስ እንበለውና ዩናይትድ ስቴትስ ላይ መስራት ትችላላችሁ ማለት። ስለዚህ ይሄኛውን በዚህ አይነት መልኩ ታስተካክላላችሁ ማለት ነው። ኪቦርድ አለ። ኪቦርዱን ይሄን በቀጣይ ማስተካከል ትችላላችሁ ቀስ ብላችሁ። ከዛ በኋላ ይሄኛው ነው ደግሞ ሌላኛው። እነዚህ ሶስቱ በቀጣይ እየሰራችሁ በምትሄዱበት ጊዜ በራሱ ጊዜ ምን የሚሆን ነው ማለት ነው፣ የሚስተካከል ነገር ነው ማለት ነው። ስለዚህ አሁን ለምሳሌ ይሄኛው
በምትከፍቱበት ጊዜ በቀጥታ ይሄ ኢኔብል ይሆንላችኋል። ሁለተኛው ደግሞ ኢንተርሚዲየት ፊውቸር የሚል አለ። ይሄኛው ቪዲዮዋችሁ ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ በምታደርጉበት ጊዜ በምትጭኑበት ጊዜ ላይቭ ስትሪም በምትገቡበት ጊዜ ላይቭ ስትሪም በምንገባበት ጊዜ አሁን 50 ሰብስክራይበር ምናምን ያስፈልጋል 50 እስከ 60 ምናምን ባለው። ከዛ በኋላ ላይቭ ስትሪም በተከታታይ በምንገባበት ጊዜ የተወሰኑ ቀናቶችን ይሄኛው ምን ይሆናል ማለት ነው ኢኔብል ይሆንላችኋል ማለት ነው። ይሄኛው ደግሞ አድቫንስ ሴቲንግ ደግሞ እንደዚሁ ቪዲዮ እየጨመርን ማለት የተለያዩ ቪዲዮዎችን እየጫንን በምንሄድበት ጊዜ ላይቭ ስትሪም እየገባን በምንሄድበት ጊዜ አካውንታችን አክቲቭ በሚሆንበት ጊዜ ኢኔብል ይሆንላችኋል ማለት ነው። እዚህኛው ጋር ደግሞ ስልካችሁን በማስገባትም ኢኔብል እንዲሆን ታደርጋላችሁ ማለት ነው። ስለዚህ ይሄኛው ያላችሁበትን አገር ስልክ ማስገባት አለባችሁ ማለት ነው። ማለት ያላችሁበትን ሀገር ኢኔሴንስ የግል ስልካችሁን ነው የምታስገቡት። እዚህ ጋር ከክፍያም ጋር ሊገናኝባችሁ ስለሚችል ቬሪፋይ የሚሆነው በዚህ ያላችሁበት ስልክ ስለሆነ ይሄኛውን ያላችሁበትን ስልክ ታስገባላችሁ ማለት ነው። ስለዚህ ስልካችሁን አሁን ይሄን የራሳችሁን የግል ስልካችሁን ታስገባላችሁ። ከዛ በኋላ ሴቭ ማለት ነው ማለት ነው። ሙሉውን ሴቭ ትሉታላችሁ። አያችሁት? አሁን ዩናይትድ ስቴትስ ተብሎ ተቀይሮ ስለሆነ ሴቲንጉን ሴቭድ ሆኗል ተቀይሯል ማለት ነው። አሁን ገንዘብ የሚሰራ ይሆናል ማለት ነው። ቅድም ግን ገንዘብ የማይሰራ ነበረ ማለት ነው። ስለዚህ እንዴት ነው ገንዘብ የምንሰራው? ያው የተለያዩ ቪዲዮዎችን በተከታታይ መስራት ነው ማለት ነው። ኖርማሊ እዚህ ጋር ያለው የዩቲዩብ አልጎሪዝም ጠንክራችሁ በመስራት የተለያዩ ቪዲዮዎችን ሳትሰለቹ አፕሎድ በማድረግ ነው፣ በመጫን ነው። በጣም አድካሚ የሆነ ነገር ነው። በተከታታይ መስራት ይጠይቃል። ዩቲዩብ ማለት እንደዚህ እንደ ቲክቶክ በአንድ ጊዜ ላትወጡ ትችላላችሁ። በተከታታይ ግን መሰረቱን እየሰራችሁ በተከታታይ ምጭን ከሆነ ግን በአንድ ጊዜ መውጣት እድላችሁ ከፍተኛ ነው የሚሆነው ማለት ነው። ስለዚህ እዚህኛው ጋር ያለው ነገር ምንድን ነው መሰላችሁ? ይህን ካስተካከላችሁ በኋላ እነዚህ መጥተውልናል። እነዚህ ምንድን ናቸው? እርን ኦን ዩቲዩብ ይልና እዚህኛው ጋር የምናሟላቸው ጌት ኖቲፋይድ የሚለው አፕላይ እንድናደርግ ነው። እነዚህን በምናሟላበት ጊዜ እና ምንድን ናቸው በሚባልበት ጊዜ ኤሊጂቢሊቲ ወይም ደግሞ ህጋዊ የምናሟላቸው ፎርማሊቲዎች ምንድን ናቸው? የመጀመሪያው 1000 ሰብስክራይበር ማሟላት ነው። አካውንታችሁ 1000 ሰብስክራይበር እንዲኖረው ይፈልጋል ማለት ነው። ሁለተኛ ደግሞ ቫሊድ ፐብሊክ ዊች አወርስ ይላል። ቫሊድ የሆነ ወይም ደግሞ ትክክለኛ የሆነ እይታ 4000 እይታ መሙላት መቻል አለበት ማለት ነው። ስለዚህ ይሄ ራሳችንን ስልክ እየቀያየርን ምናምን የምናየው ይሄ ቫሊድ አይደለም። ግን ሌሎች ሰዎች በተለያየ ኔትወርክ ውስጥ ላይ ያሉ ሰዎች በሚያዩበት ጊዜ ቪዲዮዋችሁን እሱ ትክክለኛ ቫሊድ ይባላል ማለት ነው። ስለዚህ አንድ ሰው ደግሞ ቢያየው አሁን ቫሊድ አይደለም፣ በአንደኛው ብቻ ነው የሚቆጠርለት ማለት ነው። ስለዚህ ይሄኛው 4000 ዎች አወር ማሟላት መቻል አለብን። ከዛ ውጭ ደግሞ ይሄኛው ሾርት ምንጭን ከሆነ 10 ሚሊዮን ቪው ሾርት ቪው የሚባለው ዳላ ከአንድ ደቂቃ በታች ያሉ ቪዲዮዎችን እነሱን 10 ሚሊዮን የሚታይልን ከሆነ በሱ ብቻ ምን ልንሆን እንችላለን ማለት ነው፣ አፕላይ ማድረግ እንችላለን ማለት ነው። ወይም ደግሞ በቂ ሊሆን ይችላል እሱ ማለት ነው። ስለዚህ ይሄኛው እኛ የምናሟላቸው ይሄን ካሟላን በኋላ ወደ ጉግል አድሰንስ እንሄድና እዛ ላይ አፕላይ እናደርጋለን። ኖርማሊ